ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን አላችሁ? አሁን የደረሱን ሁለት ዋና የፖለቲካና የጸጥታ መረጃዎችን ይዘንላችሁ ቀርበናል። በዛሬው ዘገባችን በሱዳን የእርስ በርስ ጦርነት ውስጥ የህወሓትና የኤርትራ ተሳትፎ እንዲሁም አዲስ ስለተፈጠረው የጦር ሜዳ ውጥረት፣ በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ስጋት ጋር በተያያዘ በሚስጥር አውሮፕላን ስለመቀየራቸው የወጡ መረጃ ዝርዝር ከነምንጮቻቸው ይዘንላችሁ መጥተናል። እስከ ዘገባው ፍጻሜ አብራችሁን ቆዩ። በመጀመሪያ ዜናችን በሱዳን የእርስ በርስ ጦርነት ውስጥ ጄኔራል አብዱል ፈታህ አልቡርሃን በሚመራው የሱዳን ጦርና በዳጋሎ አርኤስኤፍ ኃይሎች መካከል በሚደረገው ውጊያ አዲስ ምዕራፍ መያዙ ተገለጸ። የህወሓት አርሚ 7 ታጣቂዎችና በኤርትራ በኩል ድጋፍ የሚደረግላቸው ኃይሎች ለአልቡርሃን ጦር አጋዥ በመሆን በኢትዮ ሱዳን አዋሳኝ በሆነችው የብሉ ናይል ግዛትና በኩምሩክ አካባቢ ሰፊ ውጊያ ሲያደርጉ ቆይተዋል። ይሁን እንጂ ከሰሞኑ የጄኔራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ አርኤስኤፍ እና የጆኒ ኮኒ የሰሜን ሱዳን ነጻ አውጪ ጦር በጋራ በመሆን ባካሄዱት የመልሶ ማጥቃት እርምጃ አልቡርሃንና አጋሮቹ ጌሰን በተባለች ስትራቴጂካዊ ቦታ ላይ ከፍተኛ ሽንፈት አስተናግደው ማፈግፈግ መጀመራቸውን ሱዳን ትሪቢዩን ዘግቧል። ይህ በእንዲህ እንዳለ የህወሓት ታጣቂዎች በሱዳን ጦርነት ውስጥ ገብተው መሳተፋቸውንና የቀጠናው ግጭት ማወሳሰባቸውን በአሜሪካ ስቴት ዲፓርትመንትና የውጭ ግንኙነት ኮሚቴ ዘንድ በጥብቅ ክትትል እየተደረገበት እንደሚገኝ አልጀዚራ በዘገባው አመላክቷል። ወደ ሁለተኛ በዜናችን እናልፋለን። ፕሬዝዳንት ዶናልድ ትራምፕ ከኢራን ሊቃጣባቸው የሚችል ጥቃት አለ በሚል ስጋት የተሳፈሩበትን አውሮፕላን በሚስጥር መቀየራቸውን ቢቢሲና ሲቢኤስ ኒውስ ዘግበዋል። እንደ ዘገባዎቹ ገለጻ ክስተቱ የተፈጠረው ፕሬዝዳንት ትራምፕ በቱርክ በተካሄደው የኔቶ ጉባኤ ላይ ከተሳተፉ በኋላ ወደ ዋሽንግተን ለመመለስ በተዘጋጁበት ወቅት ነው። የአሜሪካ የደህንነት መስሪያ ቤት በጉባኤው አቅራቢያ በትከሻ የሚተኮሱ ሚሳኤሎችን የያዙ አካላት መታየታቸውንና በፕሬዝዳንቱ አውሮፕላን ላይ ጥቃት ሊሰነዘር እንደሚችል መረጃ በማግኘቱ ትራምፕ ከኤርፎርስ ዋን ወርደው በሌላ ወታደራዊ አውሮፕላን በሚስጥር እንዲጓዙ መደረጉ ኒውዮርክ ታይምስ አረጋግጧል። ፕሬዝዳንት ትራምፕ ራሳቸው በሰጡት ማብራሪያ ድርጊቱን ያረጋገጡ ሲሆን የደህንነት ክፍሉ የሰጣቸው ማስጠንቀቂያ መሰረት እርምጃውን መውሰዳቸው ተናግረዋል። የኢራን ብሔራዊ ደህንነት ምክር ቤት አሜሪካ ከቀጠናው ጉዳይ እጇን እንድታወጣና የገባችውን ቃል እንድታከብር ማስጠንቀቁን አልጀዚራ አክሎ ዘግቧል። ለሰዓቱ ያዘጋጀንላችሁ አበይት መረጃዎች እነዚህን ይመስሉ ነበር። መረጃው ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ቪዲዮ ለሌሎች እንዲደርስ ሼር አድርጉት። እንዲሁም በየዕለቱ የሚወጡ አዳዲስ ትኩስ መረጃዎች በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።